ልጄን ቆለፍኩባት አይደል? ኤርሚያስ ልጄን ወሰዳት አይደል? በዛ መሀል ደግሞ እናንተ ተጫወታችሁብኝ፣ ተሳለቃችሁብኝ አይደል? አረ አንቺ ላይ እኮ ማንም አልተሳለቀብሽም። ደግሞ ሁላችንም አንቺን ባለመረዳታችን ነው። ሁሉም ነገር ይስተካከላል። አይስተካከልም። ምንም የሚቻል ነገር የለም። ከዚህ በኋላ ልጄን ካላመጣችሁልኝ በህይወት እራሱ አልቆይም። አይ እንደሱማ ማድረግ የለብሽም። ኤርሚያስ ልጄን ካልመለሰልኝ እመኚኝ ራሴ ላይ አደጋ ደርሳለሁ። አሁን ራስሽ ላይ አደጋ ብታደርሺ ኤርሚያስ ያሸንፋል? ማን ነው የሚጎዳው? ልጅሽንም እኮ ያለ እናት አስቀረሻት ማለት ነው። እኔ እሷን ለመጠበቅ ብዬ ነበር ቤቱን የቆለፍኩባት። እናንተ ግን ሁላችሁም እኔን ወንጀለኛ ያደረጋችሁ። አውቃለሁ የእናትነት ስሜትሽ ምን ያህል ፈተና ውስጥ እንደከተተሽ ይገባኛል። ግን ልጅ ቤት ውስጥ ራስሽ ላይ በመዝጋትና በማስፈራራት ልጅሽን የምመልሽ እንዳይመስልሽ። እኔ ያለ ሁለቱ መኖር አልችልም። እኛ እኮ አጠገብሻለን። አምራንም ብትሆን አሁን ተጸጽታለች። ውሸታችሁን ነው። ማናችሁም ከኔ ጋር የላችሁ። እኔ ያለኝ እቺ ክፍል ብቻ ነች። እመኚ ልጄን እስካላመጣችሁልኝ ድረስ። ሪች እኔን ስሚኝ። ራስሽን የመጉዳት ሀሳብሽን ከጭንቅላትሽ አውጪ። እኔ ራሴ ኤርሚያስ ጋር ደውዬ ልጅቷን እረከባለሁ። አንቺ ብቻ ራስሽን አረጋጊ። የፈለግሽበት ሄደሽ እስከምትመጪ ደግሞ እኔ እጠብቃታለሁ። በጣም ፈርቻለሁ። እኔ ልጄን ካጣኋት መኖር አልችልም። እመኚኝ ይሄ ቤት መቀበሪያዬ ነው የሚሆነው። ንገረኝ እስኪ ላይኩን፣ ሮማን እንዴት ሆነች? እህት ሞተች? ላይኩን ዝናሽ በከፍተኛ ድንጋጤ እየተንቀጠቀጠች ወደ ውስጥ ስትገባ ባለቤቷ ጋሽ ላይኩን ፊቷ ላይ ያለውን የሞት ጥላ አይቶ ደነገጠ። ውስጡ በጭንቀት ሊፈነዳ ደርሶ ነበረ። የምታዝኚውና የምትጨነቂው ለምንድን ነው አላት። ምን ሆነሽ ነው? ደህና አይደለሽም እንዴ አላት ላይኩን ድምፁን ከፍ አድርጎ ወደ እሷ እየተጠጋ። ሮማን ሳልገላት አልቀርም። ምን ማለት ነው? ምን እያልሽ ነው? እህቴን ሳልገላት አልቀርም ማለት ምን ማለት ነው? ዝናሽ ተንፋሿ እየተቆራረጠ በእጆቿ ላይኩን ይዛ ለማረጋጋት እየሞከረች እሺ ተረጋጊ በቃ እውነቱን እምልልሃለሁ ላይኩን፣ እኔ ቤተሰቤ ላይ እንዳደርስ ብቻ ላስፈራራት ነበር የሄድኩት። ድንገት ስገፈትራት ሆኖ ወድቃ ራሷን ድንጋይ ላይ የመታት። ላይኩን አይኖች ፈጠጠ። የሰማው ማመን አቃተውና ሮማን ሞታለች እያልሽ ነው ሲል ጠየቃት። አላውቅም ላይኩን፣ ግን ደግሞ የሞተች ይመስለኛል። ይህ እኮ በጣም ከባድ ነገር ነው ዝኑ አላት። ላይኩን ጭንቀቱን በእጆቹ እየጨበጠ እሱ እኮ ነው እኔንም የጨነቀኝ ያለው አለች ዝናሽ። የፈጣሪ ያለ እሺ ቆይ አሁን የት ነው ያለችው? ላይኩን ዙሮ እየተጨነቀ በጣም ስለደነገጥኩኝ እዛው ጥያት ነው የመጣሁት። ሌላ ትኩሳት አለ ሰውየው። እሺ በቃ አንቺ ተረጋጊ፣ አምቡላንስ ልደውል። ላይኩን ግን እንደገና ፈራ አለች ዝናሽ እየተጨነቀች። እባክህ ላይኩን የሆነ ነገር አድርግ፣ እኔ በዚህ ሰዓት እስር ቤት መግባት አልፈልግም። እባክህ ላይኩን የሆነ ነገር አድርግ። ላይኩን ሚስቱን ለማረጋጋት እየሞከረ ይሄን እኮ ምንም አልሆነች ይሆናል። ቆይ በቦታው ላይ ያየሽ ሰው አልነበረም እና ሙታለች አረጋግጠሻል? እሱን እንኳን እርግጠኛ አይደለሁም፣ ማንም ሰው አላየኝም አለች። አምላኬ ሆይ እዚህ ከባድ ጉድ አውጣን። ስለ ቴሞት እኮ ነው እየሰማ ያለሁት እያለ ላይኩን ወደ ሰማይ ያየ። እውነት እኮ ነው በመወዳቸው ልጆች እምልልሃለሁ፣ እኔ እሱን ልገላት አስቤ አይደለም። በቃ ላስፈራራት ቤተሰቤን ሰላም እንድሰጥ ብቻ ነው አለች ዝኑ አምንሻለሁ፣ አሁን ምንም አይነት ለውጥ የለም አለ ላይኩን በቁርጠኝነት። ሁሉም ነገር እኮ አደጋ ሆኗል ሳስበው የሆነ ነገር። እሺ በቃ ተረጋጊ፣ እኔ ሁሉንም አጣርቼ ለመምጣት እሞክራለሁ። ዝናሽ አይኖቹን እያየች እህትን ምንም ነገር እንዳትሆን ተስፋ አደርጋለሁ ላይኩን፣ ካልሆነ ግን እኔ በሰላም መኖር የምችል አይመስለኝም። መቼም ራሴን ይቅር የምለው አይመስለኝም መቼም አለች ዝኑ። ለማንኛውም ተረጋጊ አላት። እባክህ ላይኩን ነፍሴ ልትወጣ ነው፣ እባክህን ላይኩን የሆነ ነገር አድርግ። ላይኩን የዝናሽን ትከሻ ይዞ አይኗን እያየ እሺ አልኩሽ እኮ ዝናሽ፣ የማጣራቱን ስራ ሰርቼ እስከመጣ ድረስ ምንም ነገር እንዳልተፈጠረ አስመስይ። እውነት ላይኩን እንደዛ ማድረግ የምችል ይመስላል? እያየኝ ነው፣ ሰውነቴ እኮ እየተንቀጠቀጠ ነው አይታይም?
ላይኩን አለችው። ላይኩን ድምፁን ዝቅ አድርጎ ሚስጥራዊ በሆነ ቃል እየሰማሽ ነው? ይህን ነገር ከኔና ከአንቺ ውጭ ማንም ሰው መስማት የለበትም። እሺ አደራሽን ይህን ነገር ለማንም ሰው እንዳታወሪ፣ ለገዛ ልጆቻችንም ቢሆን አላት። ላይኩን እባክህ ልክ ነህ፣ እኔ ሆን ብዬ እሷን መግደል አላሰብኩም። ምንም ነገር እንደዛ አላደረኩም። ዝናሽ አምንሻለሁ አልኩ እኮ አምንሻለሁ። ለምንድን ነው ወደዚህ የምትመለሺው? እኔ እኮ ባልሽ ላይኩን ነኝ። ደግሞ ምንም ነገር ቢፈጠር እስከ መጨረሻው አብሬሽ እንዳለው ወቂ። አንቺን ማጣት አልፈልግም። እኔ የፈለገውን መስዋዕትነት ከፍላለሁ እንጂ አንቺ ላይ ምንም ነገር እንዲፈጠር አልፈልግም አላት። ፋኑኤል እና አምራን በዛ ሁሉ ማዕበል አልፈው የወደፊት የሰርግና የትዳር ህይወታቸውን በደስታ እያቀዱ ነበር። ፋኑኤል አምራንን እያየ ፈገግ አለ። በነገራችን ላይ ተጋብተን ሚስት ስትሆኚ ጠዋት ጠዋት ቡና ማፍላት ግዴታሽ ነው ታውቂያለሽ አይደል አላት። አምራን እያሾፈችበት ግዴታ ማነው ህጉን ያወጣው? ለመሆኑ ቡና ማፍላት ከባድ ስራ መስሎህ ነው ወይስ ጭራሽ አትችልም ብለህ ነው? እውነቱን ለመናገር ለአንተ ቡና ማፍላት ይቅርና በየቀኑ ራሱ ዶሮ እየሰራው አበላሃለሁ። አምራን እንደዚህ አትፎግኝ አላት ፋኑኤል እየሳቀ። የምሬን እኮ ነው። ምንም አይነት ሚስት እንደምሆንልህ ታውቃለህ። ከስራ ደግመህ ስትመጣ በፈገግታ የምትቀበል በቃ ሁሉን ነገር የምታስረሳ አይነት ሚስት ነው የምሆንልህ። በቃ ብቻ ምን አለፋ በአለማችን ላይ አለች የተባለች ምርጧ ሚስት ሆንልሃለሁ አለች ፋኑኤል በፍቅር አይኖቿን እያየ። ታውቂያለህ ዝም ብዬ ሳስበው የዓለማችን እድለኛ ወንድ እኔ ሳልሆን አልቀርም ማለት። ለምን አልካለችው። በቃ ፈጣሪ ሁሉን ነገር አሟልቶ ሰጥቶሻል። አንዳንዴ አንቺን አግብቼ እድሜን በሙሉ አብሬሽ እንደምኖር ሳስብ እውነቴን ሁሉም ነገር ደስ ይለኛል። ግን እኮ እውነት ነው የኔው፣ ያው ብዙ ውጣ ውረድ አልፈናል። ያገኘነው እውነተኛ ፍቅር እኮ ነው አለች አምራን እጆቹን ይዛ። አውቃለሁ የኔው፣ በተለይ የእናቴን አውንታ ካገኘኝ በኋላ ትከሻ ላይ የነበረው ትልቁ ሸክም ወርዶልኛል። እናቴ ሌላ ጦርነት ታነሳለች ብዬ ፈርቼ ነበረ። አምራን ትንፋሿን እያዋጠች ውስጤ የነበረው ፍርሃት አሁን ጠፍቷል። እናት ጠንካራ አቋም ቢኖራቸውም ለእኔ በሰጡኝ ክብርና ፍቅር ልቤ በደስታ ተሞልቷል። እኔ እኮ ይቺ ልጅ አትሆንም ተዋት የሚሉ መስሎኝ ልቤ በፍርሃት ቀጥ ልትል ነበር። አሁን ግን ያ ሁሉ ምዕራፍ ተዘግቷል። ልክ ነሽ። አሁን አስቸጋሪው ጊዜ አልፏል። ከዚህ በኋላ ማሰብ ያለብን ስለ ነገ ህይወታችን ብቻ ነው። ታውቂያለሽ የጋራ ቤተሰብ ሁሌ ግልጸኝነት፣ ፍቅርና በሰላም የተሞላ እንዲሆን እፈልጋለሁ። ስለ ግልጸኝነት ካወራ አለች አምራን ፊቷን ወደ እሷ ዙራ። በመካከላችን ምንም ነገር ቢፈጠር ፀሐይ ሳትወጣ ተነጋግረን መፍታት አለብን። ቂም ይዞ ማደር በቤታችን መኖር የለበትም። ይህ ደግሞ ደንብ ነው አለችው። ይህንን መመሪያ ሳይሆን የቤቱ ዋና ህግ መሆን አለበት ሲል ፋኑኤል አረጋገጠ። አንቺ ጋር ስመጣ ከውጭ አሳልፌ የመጣሁትን መጥፎ ነገር ሁሉ እረሳለሁ፣ ሰላም አገኛለሁ። ስለዚህ አምራን አንቺ አስከፍቼ አንድም ቀን ለእኔ ማደር ከባድ ነው አለ። እኔም እኮ ካንተ ተቀያይሜ እንቅልፍ የሚወስደኝ አይመስለኝም አለች አምራን ፈገግ ብላ። አንተ ካረቀቅከው ህግ አንድ አንቀጽ እንጨምር ከፈቀድክልኝ። ፈቅጄልሻለሁ። ህጉ ምንድን ነው? ሁሌም ቅዳሜ ምሽት የጋራ እንዲኖረን ስለ ስራም ሆነ ስለሌላ ነገር ሳናስብ እኔና አንቺ ብቻ ጥሩ ጊዜ የምናሳልፍበት ታይም እንዲሆን ፈልጋለሁ። በአንተ በኩል ምን አዲስ ነገር አለ ሲል ጠየቃት። በል በእኔ በኩል ያለው እማዬ የወጉ መቅረት የለበትም። ስለዚህ ዘመዶቿ ጋር ቢሆን ሽማግሌ መላክ አለበት እያለች ነው። ምን ታስቢያለሽ? አምራን ትንሽ አስባ እውነት ለመናገር አሁን ስትነግረኝ የመጡልኝ ያው የነጋሽ ላይኩን ቤተሰብ ናቸው። እነነውም ጋር ማለትሽ ነው አላት። ወይዘሮ ዝናሽና እሳቸው ለኔ ልዩ ክብር እንዳላቸው አውቃለሁ። ፋኑኤል ስለዚህ የሽማግሌዎች ቤት ነው ሽማግሌ የሚልካው እያልሽ ነው ማለት ነው አላት። እንዴ አንተም ሽማግሌዎቹ ነጋሽ ላይኩን ናቸው እንዴ ስትለው ግድ የለም አንቺ ብቻ እሺ በይኝ እንጂ እኔ ሌላ ሽማግሌ አላጣም አላት። አምራን ወደ ኋላ ያስታወሰች ያኔ ሮማንን የምታስበውን ሴትዮ ሴራ ሳጋልጥ ወይዘሮ ዝናሽ ከልጆች አለይሽም ሲሉኝ ነበር። አሁን እናትነታቸው የሚፈተንበት ሰዓት ደርሷል። እኔ ምልሽ እና ያው እሁድ ሽማግሌ ብልክስ? ቆይ እንጂ መጀመሪያ ላናግራቸው። ያው የእናንተ ለፎርማሊቲ ለማሟላት እንጂ ድግሱ መቼም እነሱ ጋር አይሆንም አይደል አለችው ፋኑኤል እየሳቀ። እኔ እኮ ቀለል ያለ ፕሮግራም ነው የምፈልገው አልኩሽ። ግን እማዬ አሁኑን በጣም እርግጠኛ ስለሆነ ለጠላና ለጤፍ ለማምጣት ወደ ገጠር ሂዳለች። የምርህን ነው እንዴ? ቆይ ምንድነው ይሄ ሁሉ ችኮላ አለች። አንቺ እሱ ይገርምሻል እንዴ? እዛ ገጠር ዘመዶቿ ጋር ልጄ ሊያገባ ነው ብላ ያልነገረችው ሰው የለም አትለኝም? መቼም ለጋሽ ፈጠነ አልነገሩትም አይደል አለችው እየሳቀች። ምን ነው እዚህ ድረስ መጥቶ ልጁን እንዳይጠልፍብሽ ፈራሽ እንዴ? ጭራሽ ለልጁ ነው የሚጠልፍ? ለነገሩ ያንቺን ውበት አይቶ አንቺን ጠልፎ ነው የሚሄደው እያሉ ተሳሳቁ። ስለዚህ እኔ ማዘጋጀት ቤት እሄዳለሁ፣ ፊርሜን እቀዳለሁ፣ ከናውም ጋር ያለኝን ነገር ቶሎ ልጨርስ አለችው። ለካ እሱም አለብሽ፣ ለማንኛውም ማፈጣጥኝ አላት። እና በ3 ሳምንት ውስጥ ሙሽራ ልሆን ነው ታዲያ ስትለው ምን ነው ደስ አላለሽም እንዴ? አይ እንዴት ደስ አይለኝም፣ በጉጉት ጠብቀኝ ነበር
የነበረ ቀን ሆኖ ደግሞ ይኸውልህ እድሜን በሙሉ ደስተኛ ነው የማደርገሽ ስትል ቃል ገባች። ጩና ወደ ሪች ቤት እየበረረች ገባች። ምን ሆነሽ ነው ታጣድፌ የጠራሽኝ ብላ አምራን አዲሱን ዜና መቼም ላንቺም ነግረሽ አይደለም አለች። እና ሪች ፊቷ ተለዋውጦ በእናትሽ የዛችን እርኩስ ስም አትጥሪብኝ ስትል ጮኸች። አልገባኝም ለምንድን ነው ምንድን ተፈጥሮ ነው አለች። ልጄን አስበላችኝ። ሪች ተናዳ እኔ ተጨንቄ አንቺ ትቀልጃለሽ ይኸውልሽ ደግሞ ያ ሁሉ ያደረገችኝ እሷ ናት እርግጠኛ ነኝ አለች። ምንድነው ያደረገች ስትል ጩና ጮኸች። ልጄን አሳልፋ ለኤርሚያስ ሰጠችው። ኤርሚያስ ደግሞ አሁን ያለበት አይታወቅም። አምራንም በፍጹም እንደዚህ ታደርጋለች። ደግሞ እኮ ከመምጣቴ በፊት አግኝቻት ነበረ። እኔ እዚህ ቅርቃር ውስጥ ከተኛለች አይገርምም? እሷ እኮ ተሳካላት። እኔን ለማውደም ታድላለች አይደል? አምራን ቢገባሽ እኮ ከሰው ሁሉ በተሻለ ሰዓት እኔ እህትና ጓደኛ ያደረኳት አልገባኝም። ቆይ አንቺ ምን እያልሽ ነው? ለኤርሚያስ የሰጠቻት አምራን ናት ብለሽ ነው የምታስቢ? አለች ሪች የራሷን እየነቀነቀች። ማታ ለስራ ስወጣ እዚህ ክፍል ውስጥ ቆልፌባት ነበር። ምን? ቆይ አንቺ ልጅሽ ላይ ድጋሚ ያንን ስህተት እየሰራሽ ነው? ተደጋጋሚ ሲሰሪው ልክ እንደሆንሽ እየተሰማሽ ነው እንዴ? ስትል ጩና ጮኸች። በቃ ስልክ አላነሳልኝ ስትል ቁልፉን ቆልፌ አትክልት ቦታ አስቀመጥኩት። ከዛ ቴክስት አድርጌላት ነበረ። ደግሞ እርግጠኛ ነኝ አንብበዋለች አለች። እኔ እኮ የገረመኝ ደግሞ ሁልጊዜ ማታ ማታ እየመጣች የምትወስዳት ትናንትና ግን አልወሰደቻትም። ለኤርሚያስ ቆልፋባት ሄዳለች ብላ ተናግራ በሩን ሰብሮ እንዲወስድ ያደረገች። ጩና ሪች እያሰበችው ባለችው ነገር ተናዳ አታፍሪም ግን በዚህ ልክ ስትወቅሻት? ሲጀመር እሷ እኮ ያንቺ ልጅ የመንከባከብ ግዴታ የለባትም። እሷም ቢሆን የራሷ ህይወት አላት ስትል ጮኸችባት። አንቺስ ብትሆኚ ያለፈው ሳያንስሽ እንዴት ድጋሚ ልጅሽ ላይ ቆልፈሽባት ትወጫለሽ? አባቷ እያገዛት አልነበር እንዴ? እንኳን ለሷ ለአንቺም የሚተርፍ ጠንካራ አባት እንዳላት ከሁላችንም እናውቃለን አለች ጩና። እኔ የእሱን እርዳታ አልፈልግም እና ፍቅሩን ነው የምትፈልጊው? ግን ደግሞ ያን ሊሰጥሽ አይችልም። ምንድን ነው ለአንድ ወንድ እንደዚህ መናደድ? ወጣትነትሽን ተጠቀሚበት እንጂ። ለነገሩ ሁላችሁም ለእኔ አንድ ናችሁ። ለኤርሚያስ ነው የምታስበው አለች ሪች። አንድ አይደለንም፣ ያው ምርጥ ጓደኞችሽ ነን። ማንም ለእኔ ስሜት ሊረዳ አይችልም አለች ሪች። መጀመሪያ ከራስሽ ጋር ብትታረቂ አይሻልም? ትልቁ ጸብሽ እኮ ከራስሽ ጋር ነው። ስለሆነ መጀመሪያ ራስሽን ብታረቂ ይሻላል አለች ጩና እየተናደደችባት። ሪችም በጩና መልስ ተናዳ ጩና በቃ ውጭልኝ፣ ሁላችሁም ድሮም እውነቱን አትረዱኝም፣ እኔን ሁላችሁም አትረዱኝም ማለት እኔ እውነትሽን የቱ ነው ያንቺ እውነት? የሰው ወንድ መከተሉ፣ ሊያገባ አንድ ሐሙስ የቀረውን ጥንዶች የህይወት ታሪክ ማበላሸት፣ የውሸት ታሪክ እየፈጠሽ መናገር። እኔ ማንንም አላጣለውም ራሱ ሲልከሰከስ ነው ያየሁት። ጩና ይበልጥ ተናዳና ሲልከሰከስ ያየሽው ወንድ ምን ያደርግልሻል አለቻት። እኔ ምንም አይነት ሰው ቢሆን ፍቅር ውስጡ አለኝ። አየሽ አላማሽ የዛልሽ ህይወት ማበላሸት ነው። ቆይ አንቺ ያችም አምራን ለሱ ብቻ ነው የምታስቡት አይደል? ለሱ ብቻ ነው የምታደሉት። ልጅሽን መንከባከብሽ እስካሁን ልታመሰግኝ ነበር የሚገባው። እሺ ባክሽ ለዛ ነው እንዴ አሳልፋ የሰጠችብኝ? ባይገርምሽ ለልጅሽ የምታስብልሽ እሷ ናት። እኔም ቢሆን ከአባቷ ጋር ብትሆን ነው የምመርጠው። እኔ ልጅ ፍቅር አይገባኝም? እኔ እናቷ አይደለሁም? አላስፈልጋትም? ቆይ አንቺ የትኛውን ፍቅር ነው የሰጠሻት የምታውቂው? መጀመሪያ አንቺ ራስሽን ተንከባከቢ፣ ከሱስ ውጪ ወደ ራስሽ ተመለሺ፣ ከዛ ስለ ልጅሽ ማሰብ ትጀምሪያለሽ። ጩና በይ ውጭልኝ፣ በቃ ውጭልኝ። ቆይ እኔ ማን ነው የሚረዳኝ እያለች ሪች በከፍተኛ ድምፅ አለቀሰች። ዝናሽ ብቻዋን ስቃትትና ስትጮህ ድንገት የቤቱ በር ተከፍቶ ሲምባ ወደ ውስጥ ገባ። ዝናሽ ሌባ መስሏት በድንጋጤ ወደኋላ ያፈገፈገች። ማን ጠርቶ ነው የመጣው? እኛ እኮ ምንም የተበላሸብን ቧንቧ የለም እያለች ዝናሽ ተንቀጠቀጠች። ሲምባ ቀስ ብሎ እየተራመደ የተበላሸ ቧንቧ ባይኖር እንኳን አበላሽቼ እሄዳለሁ ወይም ደግሞ ድጋሚ ሰራዋለሁ እንጂ ዝም ብዬ አልሄድም አላት። ሌባ ከሆንክ የተሳሳተ ቦታ ነው የመጣው እባክህ ውጣ እያለች ስትፈራ ሲምባ መሆኑን አውቃ ሲምባ አለች። ጭራሽ ደግሞ ቧንቧ ሰሪ ሆነ መጣ ስትል ጠየቀችው። ቆይ ቤት በኩል ገባ? መቼም ባጥር አልልሽም ሲል እሱስ ቢሆን ላንተ ምን ይሳናሃል አለችው ዝናሽ። ለማንኛውም ባየሁት መጥፎ አጋጣሚ እየተከተልኩሽ ነበረ ሳላስበው እዚህ ቤት ገባው አላት። ከርቀት ላይ ኩንን በሩን ከፍቶ ሲወጣ አየሁት፣ በተከፈተ በር ነው የገባሁት አላት። እሺ ቆይ አሁን ለምን መጣ? ለማንኛውም ጥሩ ዜና ይዤልሽ ነው የመጣው፣ ሴትዮዋ ተርፋለች። የቷ ሴትዮ አለች ዝናሽ ደንግጣ። አይዞሽ በስለት ልትወጊያት የነበረችው ማለቴ በድንጋይ ላይ የወደቀችው። በነገራችን ላይ ተደብቄ እያየኋችሁ ነበረ። ዝናሽ በድንጋጤ ፊቷ ደም ለበሰ። ምን? ወይኔ ፈጣሪ የተረገመች ጉድ! ወይኔ አምላኬ ምንድን ነው ያደረኩ? እኔ እኮ ላስፈራራት ነበር የሄዱት አለችው። እናንተ ምን ስሰራ ነበረ? እኔን እስከዛሬ እየተከታተልከኝ ነበረ አለችው። አንቺን ሳይሆን መንገድ ላይ የወደቀችውን ሴትዮ ነበር ስከታተላት የነበረ አለ ሲምባ። ምን ማለቴ? ሮማንን ታውቃታለህ እንዴ አለችው። አይ አላውቃትም፣ ኮማንደሩን ስከታተል
ነው ያችን ሴት ያገኘዋት። ኮማንደሩ ማለት ኮማንደር በልሁ። አዎ በተደጋጋሚ ከሱ ጋር ስትገናኝ ነበረ። ሁለቱም ምን እንዳሰቡ አላውቅም፣ ነገር ግን በተደጋጋሚ ሲገናኙ ነበረ። ወይኔ አምላኬ፣ ቆይ ምን ውስጥ ነው የገባሁት? እንዴት ነው እየዳከርኩ ያለሁት? አለች ዝናሽ። ትኩረቴን ኮማንደሩ ይልቅ እሷ ላይ አድርጌ በድብቅ ስከታተላት አጋጣሚ አንቺ አደጋውን ስታደርሽ ተመለከትኩ። እኔ ፈጣሪ ረድቶሻል ዝኑ አላት። አደጋውን አውቀሽ እንዳልፈጸምሽው አውቃለሁ እና ሲምባ ሮማን ምንም አልሆነችም እያልከኝ ነው? እንደው ፈጣሪ ደህና ባረጋት አለችው። እንግዲህ ሆስፒታል በር እስክደርስ ድረስ ደህና ነበረች። ከዛ በኋላ ያለውን ባላውቅም ሆስፒታል እስክደርስ ድረስ በህይወት እንደነበረች አውቃለሁ። ያው ለደህንነት አስቤ ጥያት ነው የመጣሁት። ቆይ ግን አንቺ ውለት አለብሽ ማለት ነው አላት። እኔ እኮ ትሞታለሽ ብዬ በጣም ፈርቼ ነበር። ተመስገን አምላኬ፣ ቢያንስ ነብሰ ገዳይ አይደለሁም ማለት ዝናሽ። ሲምባ በጃኬት ውስጥ ደብቆ የነበረውን ጥቅል ያለ ፋይል አውጥቶ ጠረጴዛ ላይ ያስቀመጠው። ቆይ እኔ ያልገባኝ ነገር ሮማን ከኮማንደሩ ጋር ምን አገናኛ ስትል ዝናሽ ጠየቀችው። ሴትዮዋ ከኮማንደሩ ጋር ህገወጥ ስራ እንደምትሰራ ግልጽ ነው። ይህ የኮማንደሩ ህገወጥ ስራ የሚያጋለጥ ሰነድ ነው። ከየት አመጣው ብለሽ በጣም ትገረሚያለሽ አይደል? ሲምባ መልሱን እየጠበኩ ነው አለችው። ይህንን ፋይል ያመጣሁት መንገር ደግሞ ብታውቂ የበለጠ ትገረሚያለሽ። መቼም ይህን ፋይል ኮማንደሩ ቤት ገብታ አግታቸው ዘርፋ አይደለም አለችው። ከእሱ ቤት የምትሰራ ሰራተኛ ናት አውጥታ የሰጠችኝ። የሰራተኛዋ ስም ደግሞ ፋንቱ ይባላል። ዝናሽ በድንጋጤ አፏን ከፍታ ፋንቱ? መቼም እኔ የማውቃት ፋንቱ አይደለችም አለችው። ራሷ ፋንቱ ናት፣ የናሆም እናት ፋንቱ አለ። ምን? እኔ ይህንን በፍጹም አላምንም አለች። እውነቱን ለመናገር እኔ ራሴ የናሆም እናት እንደሆነች አላወኩም ነበር። በእርግጥ አጋጣሚ ይገርማል አይደል? ለካ እኛ ጋር እንደወጣሽ ኮማንደሩ ጋር ነበረ የተቀጠረችው፣ ትሰራ ነበር። እዛ ነው የተገናኘች ተባባሉ። ቆይ እሺ እዚህ ውስጥ ያለው መረጃ ምንድን ነው? እኔ የምልሽ አቶ ተፈራ የሚባል ሰው ሰምተሽ ታውቂያለሽ? ለጉምሩክ ባለስልጣን ነው። ወይዘሮ ሮማን የሚያጋልጥ ትልቅ መረጃ እዚህ ፋይል ውስጥ አለ። ስለዚህ ፋይል ኮማንደሩ ብቻ ሳይሆን የባለቤትሽን እህት እንጦሮጦስ የሚያስገባ ትልቅ ፋይል ነው አላት። ፈጣሪው መቼም እንደ እኔ በደል ስላላደረከኝ አመሰግናለሁ። ሲምባ ያች ሴት እኮ ቤተሰቡን በሙሉ ለመበቀል ነው የተነሳችው አለች ዝናሽ። ሲምባም ፋይሉን ወደ እሷ እየገፈተረ ይህ ፋይል ለአንቺ ነው የሚሰጥሽ። በዚህ ፋይል ሮማን የምትፈልጊውን ነገር ማድረግ ትችላለሽ። ከአንቺ በላይ በዚህ ሰዓት የማምነው ሰው የለም አለና ጥሏት ወጣ። ጋሽ ላይኩን ከውጭ በከፍተኛ ፍርሃት ተውጦ ወደ ቤት ሲመለስ ዝናሽ ወዲያው እየሮጠች አገኘችው። እባክህ የኔ ውድ በጭንቀት ከመፈንዳቴ በፊት እህትህ እንዴት ናት? ሮማን እንዴት ነች? ሙታለች ብላ ጠየቀችው። አልሞተችም አላት ላይኩን ዝቅ ባለ ድምጽ። ተመስገን አምላኬ ቢያንስ ነብሰ ገዳይ አልሆንኩም፣ ግን ከፍተኛ ክትትል ውስጥ ናት አለ። ከዶክተሩ እንደሰማው ከፍተኛ ጉዳት ነው የደረሰበት፣ ምናልባት በዛው የማትነቃ ይመስላል ስትል ጠየቀችው። አላውቅም፣ ፈጣሪ ጥሩ ዜና እንዲያሰማ መጸለይ ብቻ ነው ያለብን። አምላኬ ጥሎ አይጥለንም አለች ዝናሽ። ላይኩን ፊቱን አጨፍቅጎ እሱ ሳይሆን እህቴን ልታደርሽበት የነበረው አደጋ በዚህ የሚቆም ነው የሚመስለው አለችው። ቆይ እኔ ቅድም እዚህ ስገባ የወጣው ሰውዬ ማን ነው? የሆነ ነገር ነበር እንዴ? ሲወጣ አይቼ ነበረ አለ። አዎ ሲምባ ነው። ሲምባ ዛሬ እዚህ ምን ሊያደርግ መጣ? ትልቅ ሚስጥር ይዞ ነው የመጣ። የእህትን እውነተኛ ማንነት የሚያሳይ ሚስጥር ነው አለችው። ላይኩን ተናዶ ምን ሲምባ እዚህ ቤት መጥቶ ነበር እያልሽ ነው? ቆይ ይህ ምን አይነት ድፍረት ነው አለ። ተረጋጋ። ይህ ሲምባ ይዞት የመጣው መረጃ አቶ ተፈራ የሚባለው የጉምሩክ ባለስልጣንና ሮማን ሴራ ያጋልጣል። እህት ሮማን ከጠበቃና በከፍተኛ ካሉ ሰዎች ጋራ ስትሰራ ነበረ። እኛን እጃችንን ባዶ ልታስቀር ያልነበረ ያልከነቀለች ድንጋይ አልነበረም። ያን ሁሉ የሚያሳይ ፋይል ነው ሲምባ ይዞ ይመጣለችው። ላይኩን በድንጋጤ ፋይሉን እያገላበጠ እያየ በመገረም ውስጥ ዝም አለ። ተመልካቾቻችን የዛሬ የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጥል እስከምንገናኝ ድረስ ደህና ሰንብቱ።